ወለዱት አዲስ አበባ ናቸው ቀድሚያት ፍንፍኔ ነው የተወለዱት እና እንደዚህ ነውና ኢቪክሽን አዲስ አበባ በታሪክ አጋጣሚ የሰው ሀገር ብትሆንም የኦሮሞ ሀገር መሆኗን ምስክርነት ሊሰጡ የሚችሉት ኢዳው ቦሩ ነው ይባላል እና ስለ ልጅነቱ የት እንደተወለዱ የት እንዳደጉ እና ስለ ፍንፍኔ ወይም ደግሞ አዲስ አበባ ያኔና አሁን የሚያውቁትን ይንገሩ ወለ በመጀመሪያ በትውልዴ ያው በአዲስ አበባ አካባቢ ኖር ያለው የኖርኩትን በዛሬ በአንዳንተ ላሉ ልጅ ወጣት ለሆኑትና በደግ ዘመን ወዲህ ተወልዶ ላደጉት በቀበሌ ደረጃ ስለሚገባ በአዴ ሜዳ አካባቢ ታች ደግሞ ከንጻ ኮሌጅ ፊት ለፊት ወደ ጦር ኃይሎች ወይም ንጻ ይባል ነበር መሄጃ ወይም ቶለሳ ሰፈር ማለት ነው ከዛ ጉላሌ ኮልፌ አጠና ተራ ከነጂናል ታደሰ ብሩ ቤት ከነቀዲዳ ጎንፋ ቤት አካባቢ ከፍተኛ 6 ቀበሌ 10 አጎቴ ጋር ከሻውል ደማ በስተኋላ እንደዚህም ደግሞ ቅድስት ማርያም አካባቢ ከፍተኛ 13 ቀበሌ 03 08 ምኒልክ በስተኋላ እና ሙዚቃ ያሬድ አካባቢ በፈረንሳይ ለጋሲዮን አካባቢና በዚህ አካባቢ በተለያየ ቦታ ያ ቦታዎችም ነበሩ በተመዶችም በዛ አካባቢ ዝርያዎች ስላሉ ከንፋስ ስልክም አሁን ዛሬ ትሉ ገርጂ የሚባለው አካባቢ በብዛት እዛው አካባቢ ነው ኖርኩት ብዙ ከአዲስ አበባ ክልል ውጪ ብዙ የማውቀው ነገር የለም በፈርስት ዲስታንስ ወደ ጎና ኦሮሞ ጂሌ አካባቢ እዛ ሰላሌ ሜታ እዚህ ወረገኑ አካባቢ ወረበዲዎች አካባቢና ወደዚህ ወደ አብቹ አካባቢ ሸዋ ውስጥ ብቻ ነበር ቁቀት የተወሰነው በቤት እርሶና ቤተሰቦ ወደ አዲስ አበባ መጡባት ወይስ አዲስ አበባ እናንተ ላይ መጣችና እናንተ ላይ ተቆረቆረች ለአዲስ አበባ እኛ ላይ ነው መጣ ተቆረቆረችው በአሳፋሪ በሆነ ድርጊት እና ከቅድማት አያት በሙሉ ሬሳቸው ቅድማቶች ሬሳዎችን ቦታዎችን አንዳንዶችን አቃቸዋለሁ እነ ጉራራን ለጋር በፊት ተቀበረበት ጉራራ ተራራ ብሎ ስሙ ስላልተወለወጠ ከቅድማቴ እጁ የተቆረጠበትን የዛሬ ባሻው ለችሎት ወይም ኦክስፎርድ ዩኒቨርሲቲ ፕሬስ የሚባለው በኋላ የኢትዮጵያ ፓርላማ የነበረውና መጨረሻ ላይ ደርግ ደግሞ ምናምን የሆነ ፓርቲ ፈጥሮ ኢሳፓ አላቃቸው የሆነ ከራሻ ጋር ተዛመደ ፓርቲ ፈጥሮ ኢሳፓኮ መስለኛል በያ ቦታ የተወሰደ ከትምህርት ሚኒስቴር ወደ ላይ ወደ መንፈሳዊ ኮሌጅ መሄጃ ወደ ሳይንስ ፋካልቲ ወደ ግራት ሄድና ሰሜኑ የማን ነበር ደቡቡ የማን ነበር መስራቁ የማን ነበር መሃሉ የማን ነበር እንደው አዲስ አበባ በመሳፍንቶችና በመኳንንቶች ከመወሰዷ በፊት የነማን ሀገር ነበረች ያን ለምሳሌ በጉለሌ አዲስ አበባ የሚባለው ሸገር ወይም ፍንፍኔ የሚባለው ነገር እንኳን ኦሮሞቹ ጀነራሊ ለአዲስ አበባ የሚለውን ከተማ አጠቃለው ይስጡ እንጂ ፍንፍኔ የሚባለው በፍልውሃ አካባቢ ዘውዲቱ ሆስፒታል አድቬንቲስት ቤተክርስቲያን ጠቅላይ አቃቤ ሕግ በንጉሠ ነገሥቱና በደርግ ጊዜ ጠቅላይ አቃቤ ሕግ የነበሩት አካባቢዎች ከዛ አንስቶ ወደ ኢሲኤ መሄጃ ላይና ወደ ታች ደግሞ ከፍንፍኔ ህንጻ አካባቢዎች ወይ መስቀል አደባባይ የሚባል ራስ ብሩ ወልደ ገብርኤል አካባቢ ያለው እስከ ፍልውሃ አካባቢ ያለው ቦሌዎች ከብቶች እንትን ይሉና ፍልውሃ ስለነበር የተፈጥሮ ፍልውሃና ቦሌ ስለነበረ ወደ ቦሌ ወደ ከታች ደግሞ የኤርፖርት ወደ አየር መንገድ መሄጃ ይሄ አካባቢ በመለስ ነበረ አዲስ አበባ ወይም ፍንፍኔ ወይም ሸገር ብለን ኦሮሞዎች የሚጠሩት ድሬሳዋ ወይም በሸዋ ተብሎ በሚጠራው አካባቢ የተቆረቆረችው በአጠቃላይ በኦሮሞ አስተዳዳሪዎች ኦሮሞዎች ገዢዎች ወይም ንጉሠ ነገሥት ፈላጭ ቆራጭ ስርዓት አልነበረውም እና በጣም በኦሮሞ ህብረተሰብና በኩሻይቲክ ሲቪላይዜሽን ወይም ደግሞ በሃማይቲክ ሲቪላይዜሽን ተብሎ የሚጠራው ስርዓት ውስጥ በእድሜና በክልል በዘመን የተወሰነ የስልጣን ተዋረድ የሚተዳደር ህዝብ ነበር እንጂ ንጉሠ ነገሥት ገዢ የሚል ቋንቋ ቢቱ ማለት ከብት ወይም እንትን እንጂ ገዢ የሚባል በኦሮሚያ ታሪክ ውስጥ በኦሮሞ ታሪክ ውስጥ አልነበረም ስለዚህ በገዢነት በታሪክ ውስጥ የሚጠቅሰው የኦሮሞ ገዢ የለም በኢትዮጵያ ውስጥ ምርኮኝነት ከገባ በኋላ የኦሮሞ ምርኮኞች በቱርክ ውስጥ እንደ ከማል ፓሻ ታቱርክ ሁሉ ከሌላ ባሪያ ተወልዶ እነ ኤንቨር ኦዣ የአልባኒያ ኮሚኒስት ፓርቲ ሁሉ ከቱርክ ሄዶ ዝርያዎቹ ከቱርክ ተገዝቶ ሄዶ እዛ ኮሚኒስት ፓርቲ መሪ እንደሆኑት ከባሪያ ሪቮልት እንደዛ አይነት ካልሆነና በመጨረሻ ላይ ኦሮሞ ጀነራሎች የኦሮሞ ራሶች ደጃዝማቾች እንደ ደጃዝማች ክፍሌ ዳዲ እንደ ደጃዝማች ጎሹ ቱሉ ይሄ ነው የሚል የኦሮሞ ተወላጆች ደጋግቷል ግን ገዢነት ኦሮሞ ስርዓት ገዢነት አልነበረም ኦሮሞዎች አዲስ አበባ ወይም ፍንፍኔ ወይም ዛሬ ሸገር ብለን የምንጠራው ክልል በኢትዮጵያ ወራሴ መንግስታት ከሳልስ ላሴ ሞክሯል
ኃይለ መለኮት የተዳከመ ነበረ ሙሉ በሙሉ አልተቆጣጠረም ምኒልክ ሙሉ በሙሉ ተቆጣጥሯል ከዛ በፊት እነማን ነበሩት እንግዲህ ቱፋሙና በጉለሌ አካባቢ ብቻ ነበረ ቱፋሙና ከጉለሌ እስከ ወረበዲ ድረስ ወደዚህ ወደ ሙሉ አካባቢ ይደርሳል እዚህ ጀነራል መሪን ንጉሴ ሞሩ አካባቢ ድረስ ይደርስ ነበረ ከዛ በኋላ አብቾች መጡና የቱፋሙና ሰራዊት የሆኑ የአብቹ ጎሳዎችም ከላይ ወደ አለልቱ ከወደ ሸኖ ከደቦ ወደ ጎርፎ ወይም ከዱበር ቀላና ከዱበር ጉዳ ወደ ሰላሌ መይጃ ካሉት መጥቶ በአዲስ አበባ አካባቢ ኦልሞስት እስከ ኤጀሬ ድረስ ሰፈሩ እነዛ የቱፋሙና ሰራዊቶች ነበሩ በዚህ አይነት አብቾች የተፋለሱት በፊት ወደ ሰሜን ነበር እነሱ ከኮተቤ በላይ ሰንዳፋን ወደ ታች ተተና ወደ ደነባ መሄጃ ላይ በሰላሌ በቡልጋዎችና በሰላሌዎች መካከል ጅዳ ሁለት ነው የጅዳ ሊባን የቡሾፍቱ አለ በጋራ ጩቃላ በሚባል የዙቃላ የሚባል እንትን ውስጥ በመጀመሪያ ደረጃ በጽሁፍ ላይ የተደረገው በ1450 ዓመተ ምህረት ፍራሙሪዮ የሚባል ጣሊያናዊ በ1450 ዓመተ ምህረት 1450 ማለት ነው መጥቶ በኦሮሞ ክልልና ግዛት በነበር ጊዜ በኦሮሞ መልካም ፍቃድ አካባቢን ያጠና በኤጀሬና በጋራ ጩቃላ ወይም ዙቃላ በሚባለው ክልል ያጠና ጉዳይ ነው ኤኒዌይ በዛን ጊዜ ኦሮሞዎች በቀራቸው ክልል ይኖሩ ነበር እነማን ባለባቶች ነበሩ ለምትለው ለምሳሌ ቱፋሙና ይጉለሌ አካባቢ ሰው ነበረ እንግዲህ እርጅናና እድሜ ጉዳይ ስላለ እንትን ማለት የብርብር ቀበሌዎች ደግሞ እነ ቀጀላ ዶዮ ነበሩ እንደዚህ ደግሞ እንደ ኤካ ምናን የምትላቸው አሁን የምትላቸው እና አቤቤ ቱፋ ነበሩ እነዚህ በሙሉ እነ ገለቴ ቡልቲ እነዚህ በሙሉ የአካባቢ ክልሎች ነበሩ የነሱም ዝርያዎች እንትን ይያሉ እየመጡ ነፍሰዋሪ ኢብሳ ሰፈር የሚባሉት የዚሁ ትክክል ናቸው ኦልድ ኤርፖርት ከጦር ኃይሎች ሆስፒታል አሁን ቀድሞ ለህፃን ሆስፒታል ይባል የነበረው ቶሎሳ ሰፈር ሲግናል እስከ ሳሪስ ድረስ በታች በኩል አድርጎ እነ ዳንኤል ራስ አበበ አረጋይ እነ ዳንኤል አበበ ቤተሰቦች ማለት ነው የነበሩ ኋላ ደርግ ደግሞ የሆነ ነገር ብሎ ኩባ የሆነ ነገር አድርጎታል ከነፍታሪ ስማ ባልቻ ወይም ደግሞ ዳርማር ጫማ ተስፋ ኮከብ ፈረሰኛ ፖሊስ ጅማ መንገድ ከጀርመን ወልዴ ጋራጅ በእነዚህ አካባቢ ያሉትን ደግሞ እነ ቀጀላ ዶዮ ነበሩ የሚያስተዳድሩት ወደው የርሶ ቅድማያት በእጃቸው ሰጥተው እጃቸውን የተነሱት ይባላል ምን ማለት ነው እሱ ወራር ካን ከነያር ከደቤ የሚባል ነገር ወይም ደግሞ እጅ ሰጥተው እጅ ያጣ ቤተሰብ ተብለን የምንቆጠርበት ምክንያት በመጀመሪያ የቅድማቴ አባት ያው ጦርነት አካባቢ በራሱ ውስጥ ኦሮሞ ውስጥ መንግስታት የመፈጠር ሁኔታ አዝማሚያ ነበረው ቅድማቴ በሶዶ ላይ ዘምቷል ይመስለኛል ግን ክልሉን እስከ አብቹ ታውን እዚህ ወደ በገጃ በኩል ቀርሳና ማሊማ አካባቢ በዚህ በንፋስ ስልክ በኩል ያለውን ይሄ አሁን ገርጂ ላፍቶ የሚባለውን አካባቢ ከዛ አንስቶ አሁን ዛሬ ከፍተኛ 6 ቀበሌ 10 ሻውል ደማ አማኑኤል መሄጃ በዚህ በእናሰፋ ሁሉ ቃርጥቶ እስከ ጅማ ከፋ ጠቅላይ ቡናይት የሚባል አሁን ደርግና ወያኔ ደርግና የድሮ ደርግ ምን እንደሰም እንደሰጠው አላውቅም ይሄ በዚህ እንትን እስከ ቁጭራ በአካባቢ ያለው እኛ ጎሳና ዝርያዎች ነበሩ በኋላ በምኒልክ ተመተን ወደ ጎና ጂሌ ወደ ኦሮሞ ሀገር ወደ መቂ ወደ ደንበል ወደ ሜታ ወደ አቦቴ በዚህ አካባቢ ደግሞ ወረበዲና በሙሉ አካባቢ ከማበታተናችን በፊት ሙሉ በሙሉ አልተበተንም ግን የተወሰነ አለ ወደ አርሲም የተበተኑ አሉ ወደ ዴራ አካባቢ የተሰገሸጉ አሉ ግን በሙሉ አልተበተንም መሬቱን እናንተን አጣኝና በዚህ አካባቢ ኖሩ ነበርና ከዛ ከአባቱ ጦርነት በኋላ ትንሽ የጦርነት እንትሮች ከፍቶች ምናምኖች ስለጠፉበት ጦርነቱን አቆመ የሱ ልጅ የቅድማቴ ማለት ነው ደግሞ እሱ የዶሪ ደግሞ ይሄ ዶዶታ ደግሞ ጦርነቱን አቁሞ ከፍት ያረባ ስለነበረ በዚህ በጨፌ አካባቢ በዚህ በፉላ አካባቢ እንትን ብሎ ከፍት ሞራ እንትን ገራቻ ለብሷል ለምሳሌ አሁን በቅርቡ ጊዜ ደርግ ለመምጣት አካባቢ ደጃዝማች ከበደ አሊ ወሌ የወሎ አገረገዥ አሊ ወሌ ድሪያዎች ወርቂቱ ዘሮች ናቸው እሱ አሁን ለብሷል ዘመናዊ ናቸው እሳቸው አሁን ለብሷል ደርግ ለሸናቸው እንጂ ሞራ መልበስ ማለት 1000 ሀብታቸው 1000 ከብት ሲሞላ 1000 ኩማ ሆሬ ይባላል ኩማ የክብር ነገር ነው ኩማ ይባላል እንጂ ከብቶቹ ከኩማ ከሺም በላይ ሊሆኑ ይችላሉ ኩማ ማለት ሺ ማለት ነው ነገር ግን 1000 ብለው እንደ ቁጥር ከማክሲመም ነምበር ኦፍ ካውንትስ ተደርጎ
ከብቶች ለምሳሌ 12 ከረ ኩለማ 12 ከራ አለው ከተባለ ከኩማ በላይ ነው ከሺህ በላይ ነው እና በዚህን ጊዜ as a sign of richness እንደ ሀብት ባለጸጋ እግዚአብሔር በሰውና በሀብት እንብለ አሁን የሽመልስ አዱኛ አያት ሳፎ ከሎም ለብሷል የኔ ቅድማት ብቻ ሳይሆን የአዱኛ የሽመልስ አዱኛ አያት ለብሷል የኔ ቅድማት የሽመልስ አዱኛ ደግሞ አያት እነዚህ ሁሉ የጅዳዎችና የዚህ አካባቢ ናቸው anyway ለብሷል ያንን እንግዲህ አሁን ግብር መጥቶ ኃይለ ሥላሴ ማን ነው ንጉስ ምኒልክ መጥቶ እንጦጦ ላይ ሰፈሩ ጣይቱ መረጣ የተባለ ምሽግ ነው ግን ለሰፈራ ሳይሆን የመጡት ከዛ ጋራ ላይ ሆኖ ኦሮሞችን ለመፍጀት ምሽጉን ተራራ ላይ ይዞ እንትን ብሎ መጠነኛ ሆኖ ገጠር የተሰሩ መድፎች ተጀምሯል ሰፈሩ ከተማ ምሽግ ነው አሁን anyway ለማዘም አካባቢውን ከሞላ ጎደል ወታደራዊ ቁጥጥር ላይ ከሞላ ጎደል አውላል ቦሌ አልተያዘችም በዛን ጊዜ ቦሌ አልተያዘችም በዲዎች ተይዘዋል ወረገኖች ተይዘዋል በዚህ አካባቢ በሙሉ አካባቢ በከፊል ተይዘዋል በዚህ በሸኖና በአለልቱ አካባቢ ትንሽ ተይዘዋል ሰንዳፋ አልተያዘችም ይሄን በሚነግር ጊዜ የተያዙት ክልሎች በደንብ ይገቡኛል በዚህ ቃሊቲ የነጉዬ በዳሶ መንግስት ግዛት የነበረው የቃሊቲ የሚባለው ታሪክ እንዴት ተመጣ ዋላ የአዴ ጉዮ በዳሶ ቃል የዚህ ትልቁ የመንፈስ ኃይዘሮች አሁን የነሱን ዝርያ አለሙሮ ወሪሳ ነው ያኔ ገሎታል እህል ነጋዴ ደህና ባለጸጋ የነበሩ ቃሊቲ የሚኖሩ ወያኔ ረሽኗቸዋል እዛ እነሱ ቅድማቶች እና አለሙሮ ወሪሳ ቅድማቶች ማን ነው ጉዬ በዳሶ ማለት ቃሊቲ እግዚአብሔር የሰጠን እምነት እናንተን ይዘህ በአካባቢው ቃልቻ ቃሊቲ አቴቴ እንደዚህ ተብለ ትልቅ የእግዚአብሔርና እንትን መልእክተኛ ሆነ ትኖራለህ እንጂ you don't have to cross Atlantic መጣም በዛን ጊዜ anyway በዚህ አይነት ይኖር ነበረ እና ምኒልክ መጣ ያንን ተናደረጉ ግብር ተመሰረ ግብሩ አሁን ባንድ ግብር አልነበረም የባሪያ ግብር የዱቄት ግብር የማር ግብር የሰንጋ ግብር እየተባለ የተለያየ አይነት እንትን አለ ባንድ ጊዜ 40 ተመደበ መጀመሪያ ቪክቲም ሰው በመጀመሪያ ደረጃ በኦሮሞ በተገኙት በቅኝ አገዛዝ ስር በወደቁት የኦሮሞ ክልሎች እኩል ግብር አልተጣለም ንጉሠ ነገሥቱ ካሸነፉ በኋላ በትረ መንግስቴን የተዋጋ የባሪያና ገባር አገር ይሁን በትረ መንግስቴን ያልተዋጋ የርስትና የገባር አገር ይሁን ነው ያሉት ወላይታ ተዋግቷል የባሪያ አገር ነው ሆነው ቱለማ ተዋግቷል የባሪያና የገባር አገር ነው ሆነው አርሲ ተዋግቷል የባሪያና የገባር አገር ነው ሆነው በዚህ አይነት ነው ስለዚህ ክልሉ እና ግብሩ በሁሉም ቦታ እኩል አልነበረም ልዩነታቸው ምንድነው ይሄ የግብሩ አይነት ምንድነው አንደኛ መጠኑ ይለያል ሁለተኛ የሙሉ ግብር ከፋይ መሬቱ ሲቀየስ የሰሞነኛ መሬት የቤተርስት መሬት የማዳሪያ መሬት የባለውለታ መሬት የጃኖይ መሬት ተብሎ በዚህ አይነት የበቅሎ ቤት የፈረስ ቤት በዚህ አይነት ተብሎ ተደለደለ አሁን ያለው ፈረስ ቤት ለምሳሌ ወደ ፈረስ ቤት ወደ ሳሪ ስትሄድ መጨረሻ ላይ ወንደ ጀነራል ኢልማሽ በሺ ደርግ ረሽናቸው ይኖሩበት የነበሩት ወደ ብላታ ገብረ ማርያም አማንቴ አሁን በቃ የታወቁት የኦሮሞ ጠበቃ ነበሩና አሁን ከጥቂት ዓመታት በፊት በሞተር ለበቀለ ነዲ ይኖሩበት የነበረው ወደዛ አካባቢ ያኛው ለምሳሌ በቅሎ ቤት ይባላል ፈረስ ቤት ሰንጋ ተራ ደግሞ ይሄ ዛሬ አሁን ወደ ኮመርሻል ስኩል ሞርጌጅ ትምህርት አውራ ጎዳና ኮመርሻል ኮሌጅ የሚባለው የሚኖርበት ሎምባርዲያ ቡና ቤት ወደ ላይ እስከ ሴጣን ቤት ማለት አሁን ደርግ ምንድነው ያለው ከብላታ ሎሬንሶ ታሪን ከካቴድራል ወላ ስትመጣ ጉሩንዲ ሬዲዮ አንድ ጣሊያን ነበር ዛ ሬዲዮ ሙቪ ስለጀመረ ሴጣን ነው አንገቱ ተቆርጦ ብለው ስለሚናገሩ አሁን በቅሎ ቤት እየተባለ የሚጠራው ሰፈር ሰንጋተራ እየተባለ ያ የበቅሎ ማስገቢያ ነው ድሮ ኦሮሞዎች ግብር አምጥተው የሚያስገቡበት እና 40 በቅሎ ከተመደበብህ 40 በቅሎ ዛ ፈረስ ቤት ከሆነ ፈረስ ነው የተታወቁት ሰንጋ ፈረሶችን ለምሳሌ ጅዳዎች ፈረስ በጣም የታወቁ ናቸው በጅዳ ከኦሮሞ ውስጥ ጅዳ ሊበንን የሚያክል በጋረ ጩቃላ አካባቢ የሚኖሩትን ፈረስን የሚያረባ ኦሮሞ አልነበረም ሌሎች ደግሞ ደገማዎች በኋላ እጅ ከሰጡ በኋላ እንደ ጀልዱዎች ታላቅ የፈረስ ሀገሮች ነበሩ ደገሞች አቦቴዎች በዚህ ደግሞ የቡልጋ ኦሮሞዎች ወደ ሸኖ ወደ መንዲዳ ሲተት ታላላቅ ፈረሶች አሉ ግን ጅዳዎች በፈረስ ኦሮሞ ክልሎች ውስጥ የታወቁ ናቸው እነዚህ ሰዎች ፈረሶቹን ያመጣሉ በቅሎችን ያመጣሉ እዛ በቅሎ ሰፈር ያስገባሉ በቅሎ ከሆነ በቅሎ ፈረስ በቅሎ ቤት ፈረስ ከሆነ ፈረስ ቤት
በቅሎ ቤት የሚባለው ሰፈር ታዲያ በዚህ ነው በዚህ ነው ታወቀው ሰንጋተራ ማለት ሰንጋ ነው የምታስገባው ስትዘዋወር ትውላለህ አንድም ግብር አስገብተህ ባሻ ወልዶ ችሎት ግብር ማስገቢያ ጋር ትቀርባለህ ባሻ ወልዶ ችሎት ማለት በኋላ ኦክስፎርድ ዩኒቨርሲቲ ፕሬስ በኃይለ ሥላሴ ጊዜ ነበረ በኋላ ደግሞ ከኃይለ ሥላሴ መውደቅ በኋላ የቀድሞ ደርግ ያው የትግሬ ደርግ ሳይሆን የቀድሞ ደርግ እንትን አድርጎታል ፓርላማና ኢሳፓኮ ምናምን የሚባል ፓርቲ የፈረሰ የአረመኔ ፓርቲ ነበረ የእጁን ነገር ይጨርሱልን የእጁ ጉዳይ ተወጠነው ነገር እንግዲህ ግብር በማስገባት ላይ የቱለማ ወገን ነኝ ሙሉ ግብር ነው ተፈረደብን የቱለማ ወገን ባሪያ ታመጣለህ 40 ዱቄት እንትን ታመጣለህ 40 ሰንጋ ታመጣለህ 40 ፈረስ ታመጣለህ 40 በቅሎ ታመጣለህ እና ደግሞ ኮረዳ ልጃገረድ የጋላ ኮረዳ ይባላል ኮረዳ ታመጣለህ ለምሳሌ የሚየምልክ ሲሞቱ ከጋላ ኮረዳ ጋር ቅበሩኝ ብሏል እና ከዚህ ወደ ጅዳ አካባቢ አገምሰናዶ ከሚባል ቦታ እንደሚባለው እውነት ይሁን ውሸቱን አልተወለድኩም አላቅም እሱን ለአምላክና ለታሪክ ወደፊት ተቀብሮ ለሚወጣ ይታወቅ ኮረዳም የጋላ ኮረዳም ትባላለህ ታመጣለህ ለምሳሌ በኋላ ላይ ጀንደረባዎችም anyway 40 ሲመደብ ተመደበ ቅድማቴ እህቱን የሚያገባ ቡታ የሚባል ሰውዬ ነበረ አማርኛ አይችልም እንደሚያውቅ ትንሽ ጥራት ነጠቃለው 40 ያቃል መጀመሪያ ለ40 ሲባል ምንድነው 40 ፊት ሲንጀኒ 40 ማለት ዝሆን አምጣ ተብሎ የተባለ መስሎት አባቴ ዝሆን ካልገደልኩ እንደጄ እመጣለሁ ቅድማቴ ጮኸ ጎፍታዊ ከመተነ ዱአን ፊ ደግሞ ጅራ ያል በህይወት ነው ማመጣው ወይስ ገድዬ ነው ማመጣው ስል ጊዜ ምንድነው ምሎ ሲሉ ጊዜ የአፈንጉስ አበጀ ደባልቅ አባት ደባልቅ አስረስ ብዙ ጊዜ በኦሮምኛ አካባቢ የኖሩ ነበሩና ደጃዝማች በዛብ የሚባሉ ከምኒልክ ጋር በኋላ ባላንጣው ነው የተዋጉት ኦሮሞዎች ሰራዊት ይዞ የተዋጉት እሳቸውም ኦሮምኛን ተምሯል የደጃዝማች በዛብ ልጅ ቀኛዝማች ጂማ በዛብም ኦሮምኛ ከኦሮሞ እናት ለሚወል ኦሮምኛን ይችላል እና የሰውዬ 40 ማለት ዝሆን አይደለም 40 ብሎ ጣቱን ቆጥሮ አሳየ ይሄም ቡታም በኋላ ተረዳና አፍርታም አለው አሁን ምን ተባለ አሁን ችግሩ እንግዲህ ሰንጋ ይገኛል ማር ይገኛል ቅቤ ይገኛል በቅሎ ፈረስ ችግር የለም በቤተሰቦቼ ግን ይመስለኛል በቅሎ ይጎላቸው ነበር አሉ በቅሎ ወደ ቆላ አካባቢ ነው ቆላ ቦታ አልነበረንም ግን ከዘመድም ከወገንም ወደ ሶዶ አገር የተዳረች የቅድማቴ ልጅላለች ከዛ ከሶዶቹ ጋር ከሶዶ ከማሊማዎች ጋር በቅሎ እንደሚያገኝ ፈረስ ችግር አልነበረም እና ከተገባ በኋላ ፈረሶቹን አመጣ በሚቀጥለው አመት ግን ግብር በየአመት ይጨምራልና 42 ገባ ሁሉም ነገር 42 ገባ ቡታ 42 ናቀው አሁንም አብሮ መጣ ቡታ ጃኖይ ማል ጀረንጀናን አፍርተው ወሰንበርን ገዳ አምና መጣውን 40 ይዘና አሉ ስለዚህ አሁን 40ውን ይዞ መጣ ሲመጣ አሁን ባሻው ልጅ ችሎት ነው የምትቀርበው ዛሬ ኦክስፎርድ ፕሬስ የነበረው በኋላ የደርግ ፓርቲ ጽፈት ቤት ነገር ከዚህ ከዘውዲቱ ሆቴል በላይ ያሁኑ ብሔራዊ ፓርላማ ሸንጎ ወጠበሪኮል ወደ 4 ኪሎ ወደ መንፈሳዊ ኮሌጅ ሳትደርስ ከትምህርት ቤት ባሻገር ባለው እዛ ነበር የምትገባው ባሻው ልጅ ችሎት ይባላል አሁን እዛ ሲገባ እንግዲህ የጉለሌ ባለባት የካ ባለባት የአብቹ ባለባት የጉምቡቹ ባለባት የሜታ ባለባት ምናምን እየተባለ ባለባት ተብለና ዝቅ ተብለ ትጠራለህ anyway ያንኑ አቤት ብለ ተቀበለት ታስገባለህ ይቆጠራል ገቢ ቀሪ ጎደለ አነሰ ይባላል አሁን ካጎደልክ ቃላጤ ያጎደለ አካሉ ይጎላል የሚል ጎቷል አፈንጉስ የንጉስን ቃል ያጎደለ ማለት ቃላጤ ማለት ቃለ አጼ ከመመለ የንጉስ ቃል አይፈርስም ንጉስ አይከሰስም ሰማይ አይታረስም ንጉስ ያሉ ነገር መፈጸም አለባቸው ስለዚህ አሁን ባሻው ቁጭ ብለዋል የአዲስ አበባ ደግሞ ማዘጋጃ የነበሩት ነሲቡ ዘማኑኤል ከ19 እስከ 1922 ነው 30 ድረስ ማዘጋጃ የነበሩት ተቀምጠዋል አሁን እዛ ስታስገባ በምታስገባበት ጊዜ ገንዘቦቹ ይጎላሉ 2 ይጎላል አሁን የሆነ አዝማሪዎች አሉ ይዘፍናሉ የተኛውን መልአክ ምን ቀሰቀሳቸው ጋላን ቀልብ ነስቶ ግብር ጎደለባቸው እምዬ ምኒልክ እጅግ ደግናቸው የጋላን ባለባት እጅግ ነሳቸው ተብሎ እንግዲህ አዝማሪው ዛ እንትን ይላል
ስትገደልም አዝማሪው እንትን ይላል እና መጨረሻ ላይ እኔ ለማሳጠር ያህል 13 የኦሮሞ ግብር አስገቢ ክልል መሪዎች ቅድማቴን ጭምር እጃቸው ተቆርጧልና የሸሹት የቅድማቴ አባቶች ወደ ሌላ አገር ሸሹ አሉ እነሱ አልተቆረጡም አሁን ለቅሶ በሚመጣበት ጊዜ አልቅናና አልቅና አይ ወራር ኢልማ በለስ ጋር ካንከነ አልካን አቢ እጁን ሰጥቶ እጁን ላጣ አላለክስም እድሜን የሚተፋው በእጁ ሰጥቶ እጁን ላጣ ሰው አላለክስም አለ የቅድማቴ ወንድም ሰው የናንተ ቤተሰብ በዚህ ስም ይጠራሉ በዚህ ስም ነው እጃቸው ሰጥቶ እጃቸው ያ እስከ ብዙ ጊዜ ድር ስትሄድ ጎረቤት ጋር ሰው ሞቶ ስትሄድ እንደ ቀልድም እንደምትን ያደርጉ እጄ ወራር ካንከነ ወራር ጋር አስታ ወራር ካንከነ ያርካ አቢ እንምንባለው እንጂ ፕራውድ የሆነ ተዋክቶ የሞተ እንደዛ አይደለም ከቅድማቴ ጀምሮ ከዛ በፊት ላለው እንጂ ከዛ ሁለቱንም እጅ ነው አንድ እጅ ነው አንድ እጅ ነው የምታጣው መጀመሪያ ቃላጤ አንድ ቃላጤ ጉለት አንድ እጅ ነው የምታጣው ሁለተኛና ሶስተኛ ላይ በቁመና መቀበር ኮሶ ማጠጣት ከቴዎድሮስ አለ የተጀመረው በምኒልክ ጊዜ የተጀመረው በሳህለ ስላሴም ጊዜ በኃይለ መለኮትም ጊዜ በኮሶ መግደል የኦሮሞን ባለባቶች መግደል ይሄ እነ ጎንቢሳ ዶዮ ተገደሉት በዛ አይነት ነው በዛ ጊዜ የጀመረ የአዲስ አበባ ችግር ዛሬም አለ እንግዲህ ኦሮሞ ዛሬም አለ እስከ ምንም አይነት እነ ነሲቡ ደጃዝማች ነሲቡ ዘማኑኤል ይሁን እነ ኢንጂነር ማን ወርቅነህ ኃይለ ጊዮርጊስ ወርቅነህ ይሁን እና አርቀበ ቁባ ይሁን ኦሮሞዎችን እንትን የሚያደርግ ነበረ አሁን በኦሮሞ ላይ ሌላ ደግሞ የተፈጠረው ከቪክቲም በኋላ ከእጅ መቁረጥ በኋላ የሌባ ሻይ ታሪክ ጦርነት ነው ሌባ ሻዮች አሪ ከሚባል በኖርድና በሰሜን ኦሞ የሚኖሩ ህዳጣን ብሔረሰቦች በነጻነታቸው በራቸው አካባቢ ይኖሩ የነበሩትን ሄዶ ወረሯቸው ከወረሩ በኋላ ህፃናትና ሴቶችን ወረው አመጡ እነዚህን ካመጡ በኋላ እንደሚባለው ከሆነ ግማሹን ቆርጦ ጀንደረባ ያደርጓቸዋል የኔም ወገኖች አሁን 4 ነበሩ ጀንደረባነት እንትን የተደረጉት አሉ በስማቸው አለ በስማቸውን ሁሉ አውቃለሁ በእድሜም ጊዜ በአስፋውሰን በሎል መኮንን በንጉሠ ነገሥቱ ቤት የነበሩ እነ ወልደ ጊዮርጊስ ቤኛ እዚህ ኡርጎዬ ምግብ ቤት ጃልሜዳ አካባቢ ቤት የነበራቸው ልጅ የላቸው ማሳድገው እንጂ እነ ደጋጋ ገዳ የማከላይ ምግብ ማደራጃ የሚባል አስመራ መንገድ ስትሄድ አሁን በደርግ ጊዜ ነበረ ማኔጅመንት ጨርሶ ማኔጀሩ ግን ምንም ልጅ እናንተን አልነበረውም የቱ ልጅ ነው አሳድገው ገመቹ ይባል ዛሬ አዲስ አበባ አለ ማናገር ትችላለህ እሱም ተሰልቦ የአስፋውሰን ቤት ጀንደረባ ነበር በኔ እድሜ የማይደርሱ አሉ የዛ ቪክቲሞች ነው ማለት ነው ሌላ ደግሞ በኦሮሞ ላይ ተፈጠረው የሌባ ሻይ ማለት ወደ ደቡብ ሄዶ ትናንሽ ዳጣም ቤተሰቦችን ገለው ልጆቻቸውና ሴቶቻቸው ማርኮ ያመጣሉ ካመጡ በኋላ እንደዚህ ትናንሽ ልጆች ያልሰለቧቸውን ያጠጣቸውና ክፉ ሰው አውጫጭኝ የሚባል ነገር አለ ፈረስ መሳሪያ ደበቀ ጋላ ነፍጠኛ የገደለ ፈረስ ከብቶችን ይዞ የሸሸ የሚባል ነገር አለ ሌባ ሻይ ማለት ኢንቶክሲኬትድ የሆኑ መጠጥ እንትን ይደረግና ሌላ እሱን የሚጠቁም ትልቅ ሰው ነፍጠኛ አለ መሳሪያ ይዞ መሄድ ሌባ ሻዩን አንደር ኤጅ የሆነውን ያጠጣውን ሌባ ሻይ የሚባለውን ህፃን ከደቡብ የመጡትን ቋንቋ የሚያውቁትን ነጠላ ታስርና ካንተ ጋር ትጎትታለህ በምትጎትትበት ጊዜ ኦሮሞ ሰፈር በሚደርስበት ጊዜ ግብር ይዞ የገባ ጎንቢሳ ዶዮን ከብቶች እንትን ያለ የጃኖን እንትን አጥር እንግዲህ እንትን ችካል የሚባል ነገር አለ ችካሉ ምንድነው የዛሬ ካሳ ገብሬ ሰፈር ደጃዝማች ነሲቡ ሰፈር ጠመንጃ ያሽ ሰፈር ዶሮ ማነቂያ ሰፈር እሪ በከንቱ ሰፈር እነዚህ ችካል ይተከልና መሰረተ ድንጋይ ባይለ ስላሴ ደግሞ መሰረተ ድንጋይ ጣሉ አዋሳ ዝዋይ ምናምን ይባላል እና ችካሉ በሚተከልበት ጊዜ የጠመንጃ ሰፈር ይባላል ጠመንጃ ያሽ ሰፈር ኦሮሞችን ዲስአርም ካደረክ በኋላ ጠመንጃ የሚይዘውን የነፍጠኛ ሰፈር ይዛራ ስለምትጠብቅ ከዛ ውጪ ጠመንጃ ይዞ የሚዞር ሰው ወንጀለኛ ነው ይገደላል ስለዚህ ጠመንጃ የማዝ መብት የነበረው የጠመንጃ ሰፈር ኳርተር ማለት ነው እነዚያ ደግሞ ሰለሪ ስላልሆኑ በኦሮሞ ላይ በወረገኑ ላይ ወይም ደግሞ በዚህ በወረበዲ ላይ ወይም ደግሞ በጉለሌ በየካዎች ላይ ይሰማሩና ሄደ ገለ ፈለከውን አርደ አጥፍተ ትመጣለህ እና በዚህ አይነት ስለሚመደቡ ሰለሪ ሊሆን አርሚ የላቸውም ኤኒዌይ በዚህ አይነት ሌባ ሻዮችን በኦሮሞ ላይ ያሰማሩ ሌባ ሻዮች ልጆቹ አንድ ኢንቶክሲኬት ናቸው ሁለተኛ ቋንቋ አቁም ግማሾቹ ተሳልበዋል እነሱን በነጠላ ታስርና በኋላ ታስጎትታለህ እዛ በሚደርስበት ጊዜ የጎንቢሳ ዶዮ ወገኖች እንግዲህ ዘር የሞቲ ዘሮች ከሆንክ የአስተዳደር ዘሮች ዘር ይጠፋል ኮንቴንሽን ወደፊቱ በትውልድ ያንን እንትን ይዘህ አባቴን ትውልዴን ክልሌን
የቦኩ የገዳን ስርዓት ትውልድን አጠፋ ይሄ ነው ብለ ወደ ኋላ ታሪክ ያጠናና ያዘር ወይም ይጠፋል ወይ ስም ይለወጥና ወደ ትምህርት ቤት አማርኛ ስም ይሰጥህና ትውልድና ስም እንዳታርቃገ አማራ ክፍል ሆነ ስም እንትን ጋላ ገበር የሚባለው ነገር አፈጣጠር ይሄ ነው ሰምተን እንደሆነ ምን እንደሆነ ጋላ ገበር ለምሳሌ እነ ደጃዝማች ሰብስቤ ሽብሩ ጋላ ገበሮች ናቸው እነ ጀነራል ደበበ ኃይለ ማርያም ኢብሶ ጋላ ገበር ምንድነው ጋላ ገበር ማለት ኮት ገበር አለው ኮት ይሄ ገበር ነው አይደለም ጋላ ገበር ማለት ውስጡን ጋላ እላውን አማራ ማለት ነው ስፋ ቆነግ ናቸው እንደሚባለው ነገር እንደዛ ነገር ልክ እንደዚህ እንዳለ ማለት ነው ውስጤን ኦሮሞነ ከላይ አማራ ሰለጠነ ነው አንተ ገብርኤል ወልደንትና ቶራሪ ምናምን ትባላለህ አያትን አጠራም እና በዚህ አይነት ነበርና ሌባሻዎች በኦሮሞ ህዝብ ላይ ተሰማሩ ከዛ ደግሞ የከብትን ከአዲስ አበባ የማስወጣት ፈረሶችን ከአዲስ አበባ የማስወጣት ነገር መጣ እነዚህን በሌባሻዎች ነው ተጠቀሙ ምክንያቱም የአማራ መኳንንት የገዢው መደብ ጉለሌ ሄዶ ኮልፌ አጠና ተራ እንቁላል ፋብሪካ አሁን የሚባለው ለራስ ኃይሉ በለውጥ ወይ ለራስ ኃይሉ ተክላይ ማለት ተሰጠው ለአካባቢ እንትን አይሉም ሌባሻዎችና ከመራቤቴ ከምን የመጡ በተወሰነ ነፍጠኛ የሚባሉትን ጀሌዎች ሌላ ስራ የላቸውም በግራቸው ባዶ ምትን ሄዱና ባጥር ላይ እንግዲህ ያው ቢበዛ አጥር ነው የሚኖርና ያሉ ፈረስ አላስወጡም ትባል ከዛ በኋላ ሌባሻይ ደግሞ ይገባና እንደዚህ ያህል ሌባሻዎች ቋንቋ አልነበራቸውም በብዛት ከአሪ ከሚባል ጎሳዎች ነው የመጡት ወደዚህ ወደ ኖርዝ ኦሞ በኋላ ግን የአማራ ሌባሻ የኦሮሞ ሌባሻ የጉራጌም ሌባሻዎች አልፎ ተፈጥሯል ግን ሌባሻ ኦሪጂኑ ከአሪ ነው ከኖርዝ እና ሳውዝ ኦሞ የተማረኩ ራሳቸውን ችሎ የኖሩ ነፃ ህዝቦች ነበሩ አሪዎች AARIE አሪ ይባላል እሱም ከኦሮሞ ጋር የተያዘ ነው ከንዴት ጋር ከቁጣ ጋር anyway የተያዘ ነው እነሱም እንግዲህ ሙሉት ከአማራ በፊት ኦሮሞ አካባቢውን ይምል ነገር ነው አሪ መጣው ለካምባታ ለምሳሌ ካምባታ ከራታሚባት ቤት ወጣለ ተብሎ ኦሮሞ የሰጠው ስም ነው ያ እዛ የነሱ ስም አለ ያ ሀዲያዎች እንደ ኦሮሞዎቹ ያው ምንም ተነለ ኦሮሞ ጋር ስለሚጋቡ ምትሉ እዛ አይነት ችግር አልነበረባቸው ሀዲያዎች ሲዳሞች ያው ኦሮሞ ኮምፖነንት ዋን ግሩፕ ስለነበሩ እና anyway በዚህ አይነት እንግዲህ ሌባሻይ በኦሮሞ ላይ ተሰማራ ባናው ነገር ምንድነው ከብቶች ስታስገባ ግብር ያጎደል ድሮ የዛ አካባቢ የክልል መሪ ሆነ ከሸሸ በዛ አይነት ተባረራለ ከብቶች ወደ ኋላ የቀሩ ያን ሀብት ታስገባለ እና ሌባሻዎች የተመደቡት በአጠቃላይ በኦሮሞ ነው ከሌባሻ ቀጥሎ አፈርሳታ መጣ አውጫጭኝና አፈርሳታ መጣ አፈርሳታ ያልገቡር የጋላ ተወላጆች ጉለሌ የካዎች አዳዎች ጅዳዎች ሙሎዎች ደቦች ሜታዎች ገረሶች በቾች በየክልሉ እየተሰፋ ሲሄድ በእነዚህ ላይ ጅዳዎችን ከነጭራሹ ድምጥባታቸውን አጥፍቶ አቦ ሚካኤል የሚባል ጋራ ላይ ተሰርቶ አቦ ነው የረገማችሁ ጅዳዎች ጭራሽ ሰዎችም አይደላችሁም ተብሏል እና አሁን እዛ አዳ አውረዳ ይባላል ጅዳ አይባልም አዳ አውረዳ አንተ ጅዳ ሲባል በኦሮሞ ጅዳዎች ለሁለት ተቆረጡ አንደኛው ወደ ሰላሌ ላይ ተገፉ እንትን አረዋቸው ልክ እንደ ጂሌዎች ከሚቀሩት ከዚህ ከቆቃ አንስቶ ጃንጂል የሚባሉት ወደ መቂ ማለት ሲሰብሩ ሌሎችን ወደ ላይ አባረው ወደ ሸዋ ላይ ወደ ሸዋሮቢት ከአፋሮችና ከይፋት አማራዎች ጋር ማከለ አድርጎ ከተጉለቴዎች ማከለ አድርጎ በዛ አይነት አዋግቷቸው ጨረሷቸው እንደዛ አይነት ያደርጉና በዚህ ነው ኦሮሞ እየተገፋ እንግዲህ ያለቀው ያ ኦሮሞ ጄኖሳይድ ነው ተፈጠረው በኋላ ሄደን ኦሮሞ እንግዳ ነው ለአዲስ አበባ ሆነ ማይኖሪቲ ሆነ በገዛ ሀገሩ ሁለት አይነት ነው የኦሮሞ አዲስ አበባ መጥፋት አንድ ተለውጦ ስሙን በመለወጥ ወደ ኦርቶዶክስ ወደ ክርስቲና ወደ አማራ ስም በመለወጥ እናት አባቱን ቋንቋ እንዳልማናገር ልክ በኔ ጊዜ በእድሜ ጊዜ ባቱ የሚባል ዛሬ ዝዋይ አይቆችና ቡታጀራ አውራጃ ይባል የነበረው ዝዋይ ነው የምትባለው ዝዋይን ከማያ ትንሽ ሴሜቲክ ግሩፕ ያላቸው ዝዬ ወይም ላቂ ጎሳዎች ስለነበሩ እነሱን ከኦሮሞ በልጥ መቀበል ይችላል ተብሎ ዝዬ ከሚባል ዝዋይ ተፈጠረ ባቱ አይባልም ሀጂቲ የምትባለው ባለመሬቱ የነበረ አትጠራም አዋሳ ይባል እንጂ ሐዋሳ አይባልም በሲዳማና በኦሮሞ ሐዋሳ ይባል ነበር ያ ቦታ በቃ ሐዋሳ ነው ተጎዳኔ ሶሳይቲው አብሮ ተጎዳንቶ የሚቀመጥበት ነበር ሐዋሳ ነው እንጂ አዋሳ አልነበረም በዛ አይነት ነገር ነው አምቦን ለምሳሌ ማረግ አገር ህይወት ይሉ ነበር ወሊሶን ጊዮን ይሉ ነበር ስምም ሰውንም ቀየሩ ነው ስምንም ሰውንም ትለውጣለ በተለይ በሴንትራል በቱለማ ኦሮሞ ላይ በዚህ በየካ በጉለሌ አካባቢ የተደረገው ድርጊት ደግሞ እሱ ኮምፕሊት ጄኖሳይድ ነው እዛ በኋላ ወረበዴዎችን ጨረሱ የወረበዴዎችን ታሪክ ከዚህ በፊት ተናግሬ ያለው አሳጥረው ይንገሩን ወረበዴዎች የተባሉም ነገር
ሳህለ ስላሴ መጥቶ አካባቢ ህዝብ በሙሉ ወንድ ተባለን ጨረሰ። አሁን ከጨረሰ በኋላ ሴትዮዋ ስትሄድ መንገድ ላይ እዚህ ከበዲ የሚባል ቦታ አለ ወደ ደርባ ፊትን አድርገህ ስትሄድ አሁን ሴትዮዋ ዘኝን ዘራችን ጠፋ ትውልዴ ጠፋ አለችና ሰውየው ወድቆ የሚጨሰ ላይ ሰውየው ላይ ተኛችና ሰውየው በአጋጣሚ ወንድ አካሉ አልሞተም ተብሎ እንግዲህ አፈ ታሪክ ነው። እዛ ላይ ወድቃ ሴትዮዋ ከዛ አርግዛ ተወለደች እና ከሞተ ሰው ወረበዲ በዲ የጥፋት የሼም የፍረት የውድመት ጎሳ ተብሎ ወረበዲ ይባላል። ከዛ በኋላ ምን ተደረገው በዲ የሚባለው መሬቱም ይረገም ከሞተ ተወለደ ነው ተብሎ የሙታን ትውልድ ከሞተና በህይወት ካለ የተወለዱ ጎሳ ነው ተብሎ ኦሮሞዎችም ስቲግማታይዝ አድርጓቸው ልክ አሁን ወደዚህ ወደ ለገዳዲ አካባቢ የሚገኙትን ኦሮሞዎች የነጀራል ተፈሪ ባንቲ ጎሳዎችን ሸክላ ምናምን ሞዬም እንደዚህ ሙቀጫ ምናምን ሸክላ ያሰሩ ናቸው ተብሎ እነሱም ቪክቲማይዝድ ሆኖ እደ ጥበባት እንትን አድርገው አጼ ምኒልክ እንስራ ወይም እንትን መስራት የሚችለው ጎሳ አልነበረውም አጼ ምኒልክ። ስለዚህ ቪክቲማይዝድ የሆኑትን እደ ጥበባት አድርጎ ሸክላ ሰሪ ገረድ ጃንደረባ ምናምን ከዛ መጥቶ ስለነበሩ እነ ተፈሪ ባንቲ እና አሰፋ ባንቲ የሚባሉ እሳቸው ወንድሞችም እዚህ ዩኒቨርሲቲ ዘበኛ ነበሩ። በኔ ዩኒቨርሲቲ ገባ እሳቸው ነበሩ ዋናው ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ዘበኛ ኃይለ ሥላሴ ጊዜ ማለት ነው። እነዚህን ሁሉ ሸክላ ሰሪ አደረጓቸው እና በኦሮሞ አካባቢ በተለይ በአዲስ አበባ አካባቢ በጂሌ ወረበዲ የሚባል በጂሌ ጊዜ በሰላሌ ጊዜ የተደረገው ውድመት የሰላሌ ስደት ያመጣው ከአዲስ አበባ እንዳለ ኦሮሞዎች ወይም ስማቸው እንዲለውጡ ወይም እንዲያሸገሽጉ የተቀሩት ገረሶች ከነጭራሹም የታገቡ ከዛ ሸሽተው ገረሶች በዚህ በጀሬ በኩል ቅርብ ቦታ ነበራቸው የራሳቸው እንትን እና በኋላም እንግዲህ አብቾችም በአጼ በራስ ጎበና ጊዜ ትንሽ ጠንከር ያለ ወታደራዊ አቋም ስለነበራቸው ያው አንድ ህዝብ ከተዳከመ በኋላ እና እርስ በርሱ ላይ እንትን ስለምን አብቾች በራስ ጎበና ምክንያት ትንሽ ፕሪቪሌጅ ነበራቸውና እንዲሰፍሩ ተደረጉ። እነዘገየ አስፋ አብዲ ወገኖች ማለት ነው። አብቾች ኦሪጂናሊ እነሱ የመጡት ከወደ አብቹ ነው ከወደ አልቱ ከሸኖ በላይ ነው ትውልዳቸው።